ሲም ካርድ ጋር መተናል አሁን ሲም ካርድ ለምን ተባለ ይሄው ጠየቁት በቅድሚያ ዳጊ ለምንድን ነው ሲም ካርድ የተባልከው ያው ሲም ካርድ በመጀመሪያ በመሰራ በተከታታይ ድራማዬ ከህዝብ ዘንድ ባስተዋወቀኝ በዘመን ድራማ እዛ ላይ የተሰጠኝ ገጸ ባህሪ ሲም ካርድ ነው ሲም ካርድ የሚያሉበት ምክንያት ወሳኝ ቁልፍ ሰው ስለሆነ ቁልፍ ሰው ምክንያቱም አሁን ያለ ሲም ካርድ ከማንም ጋር ልትገናኛችሁ ያለ ሲም ካርድ ምንም ነገር ልታረጋችሁ ኢንተርኔት አታይ ምናት በስልክ ስለዚህ በሁሉም ቦታ ገብቶ ኔትወርኩን ማቀጣጠል የሚችል ወሳኝ ሰው ማለት ነው በተለይ ቅዳሜን ከሰዓት ላይ ለኳሽ ነው በቃ ዩቲዩብ ላይ ብዙ ኮሜንቶች ሲሰጡ ያሉን ዳጊ ሲም ካርድ በጣም ነው የሚወዱ እንደተወደድክ ደግሞ ተቀጥላለህ ብዬ አስባለሁ ዳጊ እኛም በጣም ነው የምንወደው አመሰግናለሁ መልካም ሲም ካርድነት እንዲካነሳን ዘንዳ ዳጊ ለቅዳሜን ከሰዓት በሳምንት ምንድነው ያዘጋጀው ዳጊ ምን እንትን አለ መሰለህ አሰብኩኝ አለምኩኝ እሺ ዮኒ ምንም ልነግር አልችልም ግን በጣም አዝናኝ ሆነ ግን አስተማሪ የሚሆነ ቆንጆ ስራ ይዤ መጥቻለሁ እንደተለመደው ያው እቺን ወቅት እየተዝናናን ብንማርባት መልካም ነው በማለት ጥሩ ስራ ይዤ መጥቻለሁ ለምን አናያት አብረናያት ይሻል መች ዳጊ አትሄድ መሰለኝ እዚህ ቻረፍላለሁ ዳጊ ሲም ካርድ በጣም አመሰግናለሁ ሲም ካርድና የቅዳሜ ከሰዓት ውሎ ይሄን ይመስላል አብረን እንከታተል ቀኑ ሙሉ እየደወለ ይጨቀጭቀኝ ነው እንዴ እስራኤል ነው እንዴ ካሶ ካላነሳ ለምን አታነሳው አይ ለምን አነሳዋለሁ ደጅ ከምታስጠናት ብዬ ነው ደጅ ከምታስጠናት ማን እንዴ እየጠረጠርሽ ብቻ ባሉን ሂድና ምታታለውና አታልሽ ጤና የላትም እንዴ ወጥቼ ገብቼ ላቀናብራት እንዴ በእናታ ወይ ፍራስ በላ እንተና ወይ መሬት አንዴ ከጀመረ እኮ አያቆምም ፋታም የለውም እኮ በእናታችሁ ሄሎ መሪድ አሎ ዳጊ በሰላም ነው ስልክ ማታነሳው ያው ስራ ላይ ነው ያ ስብሰባ ምናምን ስብሰባ እንዳትሰበሰቡ አልተባለም እንዴ ምንድነው አንተ ልጅ በኮንፈረንስ ኮን ነው የምንሰበሰበው ነው እንዴ እንደሱ ነው እሺ ከሆነማ ጥሩሽ እሺ የት ሆነህ ነው ንገረኝ እቤት እኮ ለመምጣት ፈልጌ ነበር አይ ቤት አይደለም ክፍለ ሀገር ነው ያለሁት በዚህ ሰዓት ክፍለ ሀገር አው ለስራ ወጣ ብዬ ነው ፊልድ በልሽ ሰሞኑን ቤት ብቅላለሁ እሺ ኦኬ ቻው አያፍርም እንዴ ንምጣ በዚህ ሰዓት እኔ ጋር ሊመጣ አብዳል እንዴ አላረገው ሚኪ አልችልም ዛሬ አልችልም ባደው ይሻላል ዛሬ አልወጣም ከሰዓት በኋላ ደግሞ ዛሬ አልወጣም ማነው ቴክስት አወቀ ለምን ተገናኝተን ራት አብረን አንበላም በበላ ደስ ባለኝ ዛሬ አልወጣም እንጂ በበላ ደስ ባለኝ
ለምን ቀየርሽው? አንተ ብቻ ነህ እዚህ ቤት ቴሌቪዥን የማየት መብት የተሰጠ? አንድ ዜና ይለቅና ከዚህ ፈለግሽ ማየት ትችያለሽ። አይሆንም። የምከታተለው ድራማ ስላለ ያልፈኛል። ይሄ እኮ ድጋሚ እኮ ነው። ድጋሚ ለምን ታያለሽ? እደግመዋለሁ። እንዴ እኔ የምልሽ ግን ቆይ ችግር አለብሽ? አንተ ሰላም አውለኝ። ለምንድን ነው የገለፈትሽ የምትነሺው? ለምንድን ነው? ምንድን ነው ሁሉ ፎቶ? አንቺ እኮ ማለት ዳር እኮ ነሽ። አረ ለፌስቡክ ለኢንስታግራም ምናምን ይጠቅመኛል። ታዲያ ሁሉ ፎቶ ምንድን ነው የሚያደርግልሽ? ፈልገዋለሁ። ከኔ ውጭ ሌላ ማየት ሰው አለ? ሌላ ማየት ሰው አለ ከኔ ውጭ? ባለትዳር ነሽ፣ ለምን ክብርሽን አትጠብቂ? አረ አይሹ እዚህ ፎቶች ላይ አይሹ ኢንስታግራም ላይ አይሹ ማን ነው ይሄ ማን ነው የሚማር ብሎ ይጻፍ? ማን ነው ነገርኛ? ማን ነው? ለምንድን ነው የማትነግሪኝ? ለምን እንደምታበሳጪ? ይመለከታል። እንዴት ነው የማይመለከተኝ? እንዴ ለምን አይመለከተኝም? ባልሽ እኮ ነኝ። እያናገርኩሽ እኮ ነው። አንቺ ወይኔ ኧረ መልሽልኝ። የበላሽ መለስና ወይ ጨጓራዬ አትመለሽም። ገበችው ሄሎ ወይ ኔትወርኩ ምንድን ነው? አረ መኝታ ቤት ሆኜ ነው የማወራው። እባክህ እና እንዴት ነህልኝ? አረ እኔ ራሱ እንዴት እንደናፈከኝ። አሁን ማን እንደሚያስጥልሽ እናያለን። ሄሎ ወይ ያምራል የምር። እሺ በቃ ቀጣዩን ፎቶ ከ5 ደቂቃ በኋላ ልክላለሁ። እሺ እሺ ውዴ፣ እሺ ባይ። ሄሎ 5 ደቂቃ ቆየብክ? በቃ እሺ 3 ደቂቃ አደርግልሃለሁ። አሪፍ አሪፍ ፎቶችን ልክላለሁ። እሺ ማለት ባይ። ወይ እናት ደህና ነሽ? አዎ ቅድም እኮ እባክሽ እሷ ነበረች እሷና ለዚህ ነው እሷ ፊት አላወራሽም ብዬ ነው። ደህና ነሽ? ሁሉ ሰላም? ጠፋሽ እኮ ፍቅርሽኛ እኔ እራሱ እንዴት ተናፈቅሽ። እንገናኛለን፣ እውነት እንገናኛለን። ደግሞ ከነገ ባያልፍ ደስ ይለኛል። በጣም ናፈቅሽኝ። እደውልልሻለሁ፣ እኔ እራሴ እደውልልሻለሁ። እሺ ባይ። ቻው እማ አላለች። ቻው። ሄሎ ወይ ሌሎች ፎቶዎችን የሚጨመሩልህ? በቃ 30 ሰከንድ ብቻ ስጠኝ። አሁን ልክላለሁ። በጣም በዛ። የልትይ ነው በቃ ምን ማለት ነው? በቃ ሰለቸኝ። ካንተ ጋር መኖር አልፈልግም። ተወኝ፣ እስኪ እሄዳለሁ። በቃ ምን ማለት ነው? ተወኝ ማለት ኡፍ፣ ለምን ደግሞ አትተወኝ? በቃ እሄዳለሁ። ነው የት ነው የምትሄጂው? ምን ማለት ነው? እንዴ በዚህ በምሽት የት ነው የምትሄጂው? ወደምፈልግበት። እንዴ የት ነው የምትሄጂው? ይሄ እኮ ነው ቤትሽ። ጮኬ ባላስደነግጥ ኖሮ እኮ ልደበድበኝ ነበር።
እንዴት ነው አንቺ ላይ እጄን ማነሳው? በምን አቅሜ? ወድሻለሁ እኮ እኔ እኮ የምጮኸው የምቆጣው የምናገረው የምሳደበው እኮ በቃ ስለምወድሽ ነው ማለት። በዛ ላይ ደግሞ እቀናለሁ። ታውቂያለሽ እንዴት ምን ያህል እንደምቀና። ማን አለኝ ብቻዬን እዚህ ቤት ጥለሽ የምትሄጂው? ወድሻለሁ እኮ። አም ሶሪ ዳጊ፣ ከዚህ በላይ መቆየት አልችልም። በቃ ተገቢ ድርጊት አይደለም ያደረከው። በዛ ላይ ኮሮና ምናምን ያልክ እኔ ከዚህ ቤት መውጣት አልቻልኩም እኮ ጨንቆኛል። በቃ ማለት ሰልችቶኛል። ማሪ ለራስሽ ብዬ እኮ ነው። አይ ነው ግን አልቻልኩም። ለጋራ ጤንነታችን ብዬ እኮ ነው። ለራስሽ ማሪ ማር ማሪ ማር ማር ሰርፕራይዝ አንተ ምንድነው እናንተ ልጆች በዚህ ራስ ሰዓት ምንድነው የሚያጨቃጭቃችሁ? ሶናታ እሱ ነው። በዚህ በመጥፎ ጊዜ አብራችሁ ተሻችላችሁ መኖር አትችሉም እንዴ? ሞትን ሸሽታችሁ አይደል እንዴ እዚህ የመጣችሁ ከኮሮና? ቆይ እስቲ ችግራችሁ ምንድነው? እስቲ በግልጽ ነገሩን ያለውን ችግር እስቲ እንፍታው። ምን መሰረካሽ ማለት ቅድም ስልክ ሳወራ ይሁን ምናምን በጣም ቀናና መቶ ሊደበድበኝ ነበር። እኔ መቼም ዳጊ ተሳስተ ይሆናል እንጂ እጅህን እሷ ላይ እንደማታነሳው ቃለሁ አይደል እንዴ? በቃ ታዲያ ምንድነው በዚህ በከፋ ጊዜ ኮሮና ባለበት ሰዓት እንደው በርቀት ሆናችሁ መሳሳም እንትታችሁ በርቀት ሆናችሁ እዛው ቤታችሁ ቁጭ ብላችሁ መኖር አለ እንጂ በዚህ ሰዓት እንደው ምንድነው እንደሚታዘዘው ተራርቃችሁ እጃችሁን በውሃ ታጥባችሁ አይደለም እንዴ? ያለ መነካካት ያለ መሳሳም እጃችሁን በውሃ 10 ጊዜ በመታጠብ ነው አይደለም እንዴ? ተሳስተህም ቢሆን አጥብተህም ቢሆን እጅህን ሰንዝረህባታል። አሁን ይቅርታ ጠይቃት፣ በጣም ይቅርታ ጠይቃት። እኔ እንዳየኋችሁ ሌላ ጊዜ እንዳይሆን ይቅርታ ጠይቅ። እንደ ቅርብ እንዳያስቻች በቀጣይ በቅዳሜን ከሰዓት